ጃሺ ማለት ነጃሺይ ነው ያሳጠሩት ነው እንጂ ነጃሺይ ነው። ነጃሺይ ማለት የኢትዮጵያ ንጉስ ማለት ነው። ኩሉ መን መለከ الحبشة يسمى ነጃሺይ ይላል። ወትሮ የኢትዮጵያ ንጉሶች አንዱ ሞቶ ወይንም ሲለቅ ሌላው ሲተካ ነጃሺይ ነው የሚባለው። ነጃሺይ ማለት የሀበሻ ንጉስ ማለት ነው። የእሳቸው ስም አይደለም። አጼ ወይንም አጼ የተተካው አሁን በነ ኃይለ ሥላሴ ጊዜ ነው እና በነ ሚኒሊክ ጊዜ ነጃሺይ የሚገዙት የኢትዮጵያን፣ ሱዳንን፣ ኬንያን፣ ሶማሌን፣ ጅቡቲን፣ አስመራን፣ የመንን ነው የሚገዙት። ይሄ ሁሉ ወደ ሀበሻ ውስጥ ነበር። ክፍለ ሀገር ነው ይሄ ሁሉ። አሁን በኋላ እስከሚገነጣጠል ድረስ ታዲያ የህዝብ ንጉስ ማለት ነው ነጃሺይ ማለት። ቅኔ ላውጣልሽ የነጃሽ አባት እንደዛው ንጉስ ነበሩ። የኢትዮጵያ ንጉስ ናቸው፣ የሀበሻ ንጉስ ናቸው። አባታቸው በሞት ጊዜ አጎታቸው ተተክተዋል። አጎታቸው ልጅ አላቸው። እኔ የሞትኩ እንደሆነ ይሄ ሰው ስልጣን ይወስዳል ብለው ይሸጧቸዋል። ባሪያ ነው ብለው ይሸጧቸዋል። አረቦች ናቸው የገዟቸው። ይዘዋቸው ሲሄዱ በመንገድ ሲደርሱ አጎታቸው ይሞታሉ። ልጆቻቸው ደግሞ ማስተዳደር መምራት የሚችሉ አይደሉም። እንደው ሞኛ መሳይ ናቸው። ህዝቡ ተሰብስቦ የዛ ጊዜ የስልጣን ሽኩቻ የለም፣ የስልጣን ውድድር የለም። እንዲያውም ይመራን ማን ነው የሚመራን ተብሎ ጭንቅ ነው እንጂ እኔ እመራለሁ ጠብ የለም። እንደው ትንሽ ሰልጠን ያለው ታይቶ ይመራናል ገሌ የሚባለውን ያረጋል እንጂ ሰው ስልጣን የሚፈልግ የለም። ከዛ ተተሸጡበት ቦታ እሱን መልሰን ማስተዳደር መምራት አለብን ብለው ሰው ይልካሉ። የሸጡባቸውን ዋጋ መልሰው ተዛ ነው ተባርነት መልሰዋቸው ነው ጨዋውን ባሪያ ብለው ሽጠው ተዛ ተመልሰው ነው ነጃሺይ ንግስታት ላይ የተቀመጡት። ነቢያችን ምን አሉ? እንግዲህ መሰደድ አለባችሁ፣ ታገር መሄድ አለባችሁ። የመን ቅርባቸው ነው፣ ኢራቅ ቅርባቸው ነው፣ ኢራን ቅርባቸው ነው፣ ሻምም ቅርባቸው ነው። ግን ንጉሱን ሁላ የዛ ጊዜ አመራር ላይ ያለውን ነቢያችን ሊያምኑት አልቻሉ። ምንድነው ያሉት? እንደ አድርገው ጠቅሰው ወደዛ ሀገር ሂዱ፣ ዘሃቡ ኢላ ረዲል ሀበሸቲ ብለው ነው በእጃቸው የጠቀሱላቸው። ሀገሬ ኢትዮጵያ ለስንቱ ሰሓባ ሆነሻል መጠጊያ። ዳሩል ሂጅረት ነቢያችን ደብዳቤ ልከውለት ነበር ለነጃሺይ። ጃዕፈር የሚባል ያጎቴ ልጅ አብሬ ልኬያለሁ፣ ሰዎች ልኬልሃለሁ፣ በጡር አስቀምጥልኝ፣ በጡር አስተናግድልኝ፣ በጣም ኃይል እንዳታወጣባቸው እንዳትበድላቸው ብለው ደብዳቤ ልከውለት። ያ ደብዳቤ የደረሰው ጊዜ ራሱ ላይ አይኑ ላይ እንዲህ አድርጎ ነው የያዘው። ቁሞ ታርጋው ወርዶ ቁሞ ነው ያነበበ። ያንን በእንትን አድርጎት ነበር ይላል። የውጭ ሰዎች ወስደውት እኔ በክብር አስቀምጦት ነበር። ማነው በእንትን ሙዳይ አስቀምጦት ነበር፣ በወርቅ ሙዳይ። ሙአይመን የሚባሉ ነቢያችን ያዙ ያጠሙ የነበሩት ያሳደጉ ሀበሽየኛ ሀበሻ ናቸው። ሙአይመን ይባላሉ። የሰይድ ዑመር አሽከር አገልጋይ የሀበሻ ነበር፣ የኛ ነበር። በነቢያችን ኡሑድ ጦር ሲዋጉ 40 ሰራዊት ነው የተሳተፈው ለጦር ተሀበሻ ተኛ ተሌላ ሀገር 3-4 እንኳ የለም። እንደ ሁሉ ቅማም الحكيم የሚባሉ በቁርአን የተጠቀሱ ሰው አሉ። እሳቸው እንደዚሁ የሀበሻ ናቸው። የሀበሻ ታሪክ እኮ በጣም አሪቅ ነው። ያቁቱል አርሽ የሚባሉ በግብጽ ወልይ ያሉ በጣም ታዋቂ ወልይ የሀበሻ ናቸው። ደማስቆ የሚባለው ደማስቆ እንለዋለን እኛ ዲመሽቅ ይባላል። አሁን በሱሪያ ውስጥ ዋና ከተማቸው ዲመሽቅ የሚባለው የሀበሻ መሐንዲስ ስም ነው። በነብዩላህ ኢብራሂም ጊዜ ተሀበሻ ሄዶ የእሳቸው አሽከር ሆኖ ያችን ከተማ የመሰረተ ዲመሽቅ የሚባል የሀበሻ ሰው በሱ ስም ነው ዲመሽቅ ተብላ የተጠራችው። የኛ ደማስቆ ይሉታል።
በዛ ግን ዲመሽቅ ነው ትክክለኛ ስሙ ዲመሽቅ ነው። በሱ ስም ተጠርቶ ነው አሁን ዋና ከተማ የሱሪያ ዋና ከተማና ይሄ ብቻ ሳይሆን በጣም የረቀቀና የራቀ ትልቅ ታሪክ ያላትና መሰረታዊ የሆነች አገር ነች። ማንም ዓለም የኛን አገር ቀድር የሚቆም በእኛ ጃኒብ የሚቆም አንድም ዓለም የለም። ቀዳሚዎች ነን ማለት ነው። ዳሩል ሂጅረተይኒ ሀገሬ ኢትዮጵያ ለስንቱ ሰሓባ ሆነሻል መጠጊያ ዳሩል ሂጅረተይኒ። የነጃሺ የሚባሉ ንጉሥ ለኢትዮጵያ ባለስልጣኖች፣ ለኢትዮጵያ ኃላፊነት ላይ ለሚሆኑ ሰዎች፣ ለኢትዮጵያ ለሃይማኖት አባቶች፣ ለአስተማሪዎች፣ ለኢትዮጵያ ሕዝብ በአጠቃላይ የሚመከር ቢሆን የምንመከር ቢሆን ኑሮ የነጃሺ ብቻ ይበቃ ነበር። አቋማቸው፣ መልካም ጠባያቸው ይሄን ሁሉ ዓለም ይሄን ሁሉ አገር እየገዙ በውስጣቸው አንድ ሰው አለመበደል አለመከፋት፣ እሳቸው አንድ ሰው አለመበደል፣ አንድ የኢትዮጵያን ብቻ የሚያስተዳድር ሰው ይሄን አቃተው ተዛ መከሰብ ይችል ነበር። ዳሩል ሂጅረተይኒ ለይለቱል ኢስራእ ይባላል። ነቢያችን አላህ ጋር ለመገናኘት ሱብሓነላዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሷ አልቁርአን ወደዛ በሚሄዱ ወደ ሰማይ በሚወጡ ጊዜ ወደ ሀበሻ ተመለከቱ ይላል። ወደ ሀበሻ ተመልክተው ዱዓ አድርገውላታል ይላል። በሌላው ሐዲሳቸው ደግሞ ሀበሻን አክብሩ፣ ሀበሾችን አትንኩ ብለዋል ይላል። ዳሩል ሂጅረተይኒ ሀገሬ ኢትዮጵያ ሀገሬ ኢትዮጵያ ኢትዮጵያ ሀገሬ ብዙ ነው ዝናሽ። ሸሪፍ አብዱላህ ይባላል። ከአስሓቦች ከነቢያችን ዓለይሂ ሰላቱ ወሰላም ተልከው ከቀሩ ነው። ይሄ ቀብራቸው ነው። ይሄ ሙሳ ብን አልሐሪስ ይባላል። የሐሪስ ልጅ ማለት ነው። ከአስሓቦች ከነቢያችን ዓለይሂ ሰላቱ ወሰላም ተልከው ከቀሩ እዚህ አንድ ቤት ውስጥ አለ። ሁለት ደግሞ የኔ አንዲ ሸሪፍ አብዱላህ፣ ይሄ ሙሳ ብን አልሐሪስ፣ አድይ ብን ለም የወርስም የወረዳቸው ሌሎች ደግሞ ሰይድ ነጃሽ ጋር አሉ። ይሄ ሸው ሩህማ ይባላሉ። የሀበሻ ዑለማ ማለት ነው። ዱሮ ሐጅ ሲከድም በዚህ ነው። ሲመለስም ከሐጅ በኋላ ያለ ወር ሻህር ሙሐረም አሹራ 10 ቀን ላይ እዛ ይሁን ብሎ ያስቀመጡ እሳቸው ነው። ሼህ አብዱራህማን አልጀበርቲ ይባላሉ። የዚያራው የዋና የነጃሽ ያስቀመጡ እሳቸው ነው። በአረብም በሀበሻም በደንብ ይታወቃሉ። የሀበሻ ዑለማ ናቸው። የአዲይ ኢብን ነድላ ይባላል። ያለንበት ከነቢያችን ዓለይሂ ሰላቱ ወሰላም ተልኮ ከቀሩ በሱ ላይ ደግሞ ውርስ ህግ ከሱ በፊት አይታወቅም ነበር። ፈራኢድ ሚለው እሱ ካለፈ ለነቢያችን ንብረቱ እንዲካፋፈል ትእዛዝ ወረዳቸውና ቤተሰብ ካለ ቤተሰብ ይወርሰዋል፣ ቤተሰብ ከሌለ ግምጃ ቤት፣ ባንክ ቤት፣ በእስልምና ላይ ደግሞ በአረብ ቋንቋ በይተል ማል ይለዋል። በሱ ላይ ነው ለመጀመርታ ውርስ ከሱ በፊት ባዳ ይወርሰው ነበር፣ እንደፈለገ ነበር። ከሱ ካለፈ ግን በሰይድና ጅብሪል በአላህ አዘዛቸው። በቁርአኑም በሐዲሱም ላይ የውርስ ህግ በዚህ ላይ ነው የጀመረው ለመጀመር። ዳሩል ሂጅረተይኒ ሀገሬ ኢትዮጵያ ኢትዮጵያ ሀገሬ ብዙ ነው ዝናሽ። የሞቱ ጊዜ ነብያችን መዲና ደረሳቸው። ጅብሪል ነገራቸው፣ በሀበሻ ሀገር ጥሩ ወንድማችሁ ሞቷልና ተሰብሰቡ እንስገድበት ብለው እዚህ ሶላት ጀናዛ ሲሰገድ ነጃሺ ላይ መዲና ነብያችን ደግሞ ሷሃቦች ጋር ሆነው ሶላት ጀናዛ ሰግደውባቸው እንደዚህ ያሉ ባለዲ ነው። ዳሩል ሂጅረተይኒ ሀገሬ ኢትዮጵያ። ይሄ የነጃሽ ነው። ከዚህ ቀጥሎ ደግሞ አስሓቦች 12 5 ሴቶች 7 ወንዶች እዚህ ያሉ፣ ውጭ ደግሞ 3 ጠቅላላ የቀሩ 15 ናቸው። የሞቱ ከሞቶ በላይ ነው። የቀሩ እዚህ ጀናኢዛቸው ላይ ቀብራቸው ያለ ይሄ እሳቸው ነጃሽ ከሞቱ 1431 ሆነዋል። ነብያችን ደግሞ ዓለይሂ ሰላቱ ወሰላም ከ1440 ሆነዋል በሂጅሪያው ላይ። ከሚላድ ደግሞ 2019 በሚላድ የሚቆጥረው በዒሳ ላይ ነው። ይሄ ያለ ቀብር ግን የድሮ የተሰራው በ1948 በሐጅ አውድ ነው። አሁን ደግሞ እድሳት በቱርኮች ተደርገዋል። ይሄ ያለ ልብሱ አንዳንዱ ደግሞ ከባክስታኖችም ከአበሻውም ባለንዮች ያመጡ
ይሄ ጉርዶው ልብሱም አለ። ዳሩ ሂጅራተይኒ ሀገሬ ኢትዮጵያ ኢትዮጵያ ሀገሬ ብዙ ነው ዝናሽ ታሪክሽ ቢደበቅ እኔ ላውጣልሽ የአላህ መልእክተኛ ለይተው ከሌላ ጥሩነትሽን አይተው መረጡሽ ለጥላ ጥንስሱ ሲጀመር እኛ ሀገራችን መቼም ክርስቲያኑና ሙስሊሙ ተባባሪ ነው፣ ተቃቃፊ ነው። አንዱ አንዱን የሚረዳ ነው። በሐዘንም በደስታም በሞትም በሰርግም አንድ መሆኑን ነው የምናውቀው። የጉርብትና ሀቅ በጉርብትና ደስታ አለ፣ በመሬት ጉርብትና ደስታ አለ፣ በመረዳዳት አለ፣ በሐዘን መረዳዳት አለ፣ በሰርግ መረዳዳት አለ። ህዝቡ ሰላም ነው። ህዝቡ ተባባሪ ነው።